ሰላም ውድ ቤተሰቦቼ ዛሬም ተመልሼ መጥቻለሁ። ዛሬ ተመልሼ ስመጣ በአዲስ ነገር ነው። እሱም በምን ይመስላችኋል? እንግዲህ በውጭም አገር ውስጥም ሆናችሁ ይሄንን ግቢ ማየት ያልቻላችሁ አረብ ሀገር ላይ ያላችሁ እህቶቼ፣ የኔ ውድ ቤተሰቦቼ፣ ብቻ ይሄን ቦታ ማየት ያልቻላችሁ ሰዎች ይሄን ቦታ እንድታዩ ዛሬ ልጋብዛችሁ ነው። እሱም የት ነው? አንድነት ፓርክ ነው። አንድነት ፓርክ እንግዲህ በጣም ትልቅ ሰፊ በቃ አለ አይደለ ታይቶ የማይጠገብ ቦታ ነው አንድነት ፓርክ ማለት። የምር እኛ በአንዱ መንገድ ሄድን ስንል ዞርን እዛው እግዚአብሔር እና እስቲ ዛሬ ለእናንተ ላሳያችሁ ብዬ ነው። እንግዲህ ያው እዚህ ጋር መንገድ እየጀመርን ነው። እኛማ የሆነ ሰዓት ላይ ከኢትዮጵያ እንዳንወጣ ብለን እየፈራን ነበረ። ዝም ብሎ መንገዱ ከመርዘሙ ምናምን የተነሳ እና እዚህ ጋር ባይዘ በደንብ አይታይም። የሆነ በዛ በጀርባ ዞሩ ምናምን በደንብ አቅርቤ የሆነ ፓርት ላይ ያሳይቻችኋለሁ። እዚህ ጋር እኔ ስማቸውን አላውቅም፣ እርግጠኛ ሆኜ ልነግራችሁ። ሜቢ ዋሊያ ወይም ኒያላ ነው የሚሆነው እዚህ ጋር ያለው። ከዛ በዚህ በኩል እንግዲህ እንደዚህ ዞረን ብንሄደው አያልቅም፣ መንገዱ ብንሄደው አያልቅም። ግራ ገባን። አመናችሁም አላመናችሁም እኔ ራሱ ማየው ማለት ነው እንግዲህ ፓርኩ ሜቢ ከተሰራ 3 አመት ወይም 4 አመት ሊሆን ይችላል። እኔ እንኳን እስካሁን አላየሁትም ነበር። ዛሬ ላይ ነው እኔ የሚያየሁት የነበረው። ይሄ ስገቡ ልክ አሁን ቅድም በሄድንበት መንገድ ነው። ይሄ የኤሊ ቅርጽ ነው ግን ካፌ ነገር ነው ውስጡ። በዚህ በኩል ያለው ደግሞ ይሄ የግመል ቅርጽ ተደርጎ ምናምን የተሰራው ቤት ውስጡ በጣም ነው የሚያምረው። በጣውላ ነው የተሰራው ምናምን በቃ እንትኑ ራሱ በጣም ነው ደስ የሚለው ውስጡ። እንደዚህ አይነት ቤት ቢኖርኝ ብላችሁ የምትመኙት አይነት ቤት በሉት። የሆነ ከላይ ስታዩት ቅርጹ ምናምን እንደዛ ይመስላል። እዚህ ጋር የዚህ ሜቢ ጽሁፉን በደንብ አላነሳሁትም። የሆነ ዛፍ ነው ብቻ ታሪካዊ ዛፍ ይመስለኛል። በጣም ነው የሚገርመው። በቃ ውስጥ ገብታችሁ ስታዩት ምናምን እንዴ ይሄ እውነት እኛ ሀገር ነው። የሆነ ሰዓትማ ሁላ እዚህ ጋር ሁላ የማያቸው ፈረንጆች ናቸው ምናምና ኢትዮጵያ ውስጥ ነኝ ግን ፈረንጅ ነው የምታዩት እንዳለ ሲጎበኝ ምናምን የምታዩት ማለት ነው። ሀበሻ ብዙ አታዩም። በአብዛኛው ፈረንጆች ናቸው የምታያቸው። ያው እንግዲህ እዚህ ጋር ደግሞ የምናያቸው በድሮ ጊዜ የነበሩት ጠቅላይ ሚኒስተሮች ምናምን ናቸው። ሜቢ ከዚህ ውስጥ ሁለቱን አንዱን አላውቀውም። እነ ሚኒሊክ፣ ጣይቱ፣ ኃይለስላሴ፣ ኃይለማርያም፣ መለስ ዜናዊ ምናምን እነሱ ናቸው። አሁን ደግሞ ወደ እንስሳቶቹ ምናምን ማዕከል ፓርት ገብተናል። እኔ ይቺን እንስሳ አላውቃትም። እኔ የሚያውቅ ሰው ኮሜንት ላይ ይጻፍልኝ። የምር ለመጀመሪያ ጊዜ ነው ሳያት። በጣም ትንሽዬ ነች። ስታያት የሆነ ከአይጥ ራሱ አታንስ። ዙም አድርጌ ነው እዚህ ጋር ራሱ በደንብ ይታያል። የመጀመሪያዋ እዛ ስትገቡ የምታገኟት እንስሳ ማዕከል ከገባችሁ በኋላ ይቺን እንስሳ ነው። አሁን ደግሞ የምንገኘው ይሄ የአቡ ሸማኔዎቹ ነብር ነው ግን የሚመስሉት። በመድኃኒዓለም አንድ አይነት ናቸው። ይኸው ምኑ ነው የሚለያየው?
ብቻ ከዛ ኤሊን ዞር ስንል ደግሞ ኤሊን አገኘናት ምናምን ብቻ በጣም አሪፍ ነበር። ያው ከዚህ በኋላ ያሉት እንስሳቶች እንደውም ስማቸው ይከብዳል በደንብ ከአንበሳ ውጪ። ቤተሰብ እዚህ ጋር ደግሞ ካልተሳሳትኩ ተኩላና አጋጣሚ ሆኖ ይሄን ነው ፊት ለፊት ያየነው። ስንመለስ ነው 3-4ቱን አንድ ላይ ያየናቸው። እዚህ ጋር ምንም የሌለ ሌላ እንስሳ የሌለ ነው የሚመስለው። እቺ ብቻዋን ያለች ነበር የሚመስለው። እዚህ ጋር በጣም ትልቅ ወንፊት የተሰራ ነገር አለ። በዛ በኩል ነው የሚታየው ሙሉ ለሙሉ። እሱ የወፍ እንትን ነው። ይሄኛው ደግሞ አንበሳ ነው። ይሄኛው አንበሳ ነው ያለው። ያኛው ይሄ ጥቁር በደንብ ጸጉር ያለው ምናምን እሱ የለም። ቪዲዮ ራሱ አለ መጨረሻ ላይ ታዩታላችሁ። እነዚህ አንበሶች አሉ፣ ወንድም ሴትም አሉ በዚህኛው። እነዚህ ደግሞ አዋፋት ናቸው። የወፍ ዝርያ በጣም ብዙ ነው ያለው። ይሄኛውም እንደዛው የወፍ እንትን ነው። ይህ ትልቁ በዛ በኩል ነው የሚታየው። ሰው ሰራሽ የአዋፋት እንትን ቦታ ነው ምናምን ነው የሚለው ጽሁፉ። ብቻ በጣም ደስ የሚል ነበረ። እዚህ ጋር ደግሞ እንትኖች ጭላዳ የሚባሉት እንስሳት ናቸው ያየናቸው። እዚህ ጋር ለየብቻ ተበታትነው ምናምን ነበር የነበሩት። አንዷን ስቀርጻት አንዷ ስቀርጻት ከላይ ያሉትን ቀርጬ ከታች ያሉት አንድ ላይ አይገቡልኝም ነበር። ብቻ በጣም ነበረ ድክም ሲያደርግ። ቪዲዮ ላይ ራሱ ያልገቡ ቪዲዮዎች ነበሩ። በጣም ነበረ ሲያስቁን የነበረው ሲደባደቡ ምናምን። እዚህ ጋር ትልቅ ስራ ይዛለች። ትልቅ ስራ ይዟል። እዚህ ጋር በቃ ምን እየሰራ እንደሆነ እየበላ ነው። ብቻ አሪፍ ጊዜ ነበረን እዛ። እዚህ ጋር ደግሞ ዜብራዎች ምናምን የሜዳ አህያ ሜቢ ዜብራ የሚባሉት ቀጭኔዎቹ በደንብ አይታዩም። እዚህ ጋር በዛኛው በኩል አስገብቻቸዋለሁ አለ። ቀጭኔዎቹ ለብቻ ቪዲዮ አላቸው። ዜብራ በጣም ዘጭ ነው የነበረው። ቺኛዋን ስሟን እስቲ ኮሜንት ላይ ጻፉልኝ፣ አላወቅኳትም እኔ። በዚህ በኩል ያው በደንብ አይታይም ምናምን እና እዚህ መታች ደግሞ በጣም ብዙ ካፌ ነው ያለው። የማታገኙት ነገር የለም። ይሄው ቀጭኗን አያችኋት? እረ በስመ አብ! በአካል በጣም በጣም ትልቅ እንስሳ ነች። እንደሚባለው ብቻ አይደለም፣ በአካል ራሱ በጣም ትልቅ እንስሳ ነች ቀጭኔ። እኔ ደግሞ እዚህ ጋር ሮቦት መስላኝ ኧረ ዙሪ ስል ነበር እግዚአብሔር። ከዛ የሆነ ሰዓት ላይ በቃ አንገቷን ቀስቀስ ስታረግ አይ በቃ ቀጭኔ ነሽ ብዬ አመንኩኝ። እዚህ ጋር ከላይ እየቀረስኩት ነበረ፣ በደንብ አይታይም ነበረ ቅድም ነው። እዚህ ጋር አጠገባቸው ሆኜ በሉት።
በኋላ ደግሞ የምናገኘው የተለያዩ ብሔር ብሔረሰቦች በቃ ያሉ እንዲመስል ተደርጎ የተሰራ አሁን ትግራይ ነው። ያቺ አክሱም ጽዮን ነች የተሰራችው እዛ ጋር። እዚህ ጋር ያለውን ቫይብ ይኸው ጥሎና ጠጅ ምናምን ተደርጎ ተሰርቷል። ስታነሱት ጠጅ ነው የሚመስለው። እዛው በአካል ብታዩት እግዚአብሔርን በጣም ነው የሚገርመው። ይኸው ጥሎ በትግራይ ባህላዊ የምግብ አይነት ይላል እዚህ ጋር ራሱ። ብቻ በጣም ነበር የሚያምረው ሲታይ የሌለ ነው። አክሱም ጽዮን ምናምን አድርገው ነው የሰሩት። ያው እዚህ ጋር አክሱምም አለ በረጅም ፎቶ ነው ያነሳሁት መሰለኝ ቪዲዮ ላይ እንጂ ያስገባውታል አይመስለኝም። እዚህ ጋር ደግሞ እዚህ ጋር የምንድን ይሄ ነገር እኔ እንጃ ይሄ ነገር ራሱ የምንድን ነው እያል ነበር ሲመስለኝ የቤኒሻንጉል ምናምን ይመስለኛል። እዚህ ጋር ጽሁፉን አላየነውም ነበር። በጣም አያምርም ግን ያው ትንሽ ቆየትም ስላለ በደንብ መስታወቱ ላይ ያሉት ነገሮች ምናምን አይታዩም። ውስጥ የሆነች የተቀመጠች ነገር አለች። የአማራ ክልል ባህላዊ ልብስና ጌጣጌጦች ምናምን ነው እዚህ ጋር ያሉት። ያ ጽሁፉ በደንብ ነው። ይሄ የጎንደር ቤተ መንግስት ምናምን ተሰርቶ ነው በሐውልት መልክ ጫማቸው ብቻ በጣም ብዙ ነገር። ይሄ አንቀለባ ይባላል ለማታውቁ ሰዎች። የልጅ ማዚያ ነው ክፍለ ሀገር እኔ አይቻለሁ በአካል። ብቻ በጣም ያምር ነበር ይሄ ፓርት። የአፋር ብሔር ብሔረሰብ የተሰራበትን የውጭ ግመሏ ነች። ሪል ነው የሚመስለው ሲታይ። ያዋት እስቲ አትመስልም? ማርያምን እውነተኛ ነው የምትመስለው። በኋላ ቆይ የሆነ ነገር አሳያችኋለሁ። የአፋር እንትን ነው። ከላይም እዚህ ጋር ቀጣይ የሚመጣው ብቻ በጣም ብዙ ነገሮች የተሰሩት እውነተኛ በሚመስል መንገድ ነው የተሰራው። በቃ ትክክለኛ ነገር እንዲመስላችሁ ተደርጎ ነው የተሰራው። ይህን ነገር እኔ እንጃ ያምራል፣ ያበደ ነው። ግን ምን እንደሆነ እኔ እንጃ አላየሁትም። የጽሁፉን you